አላስፈላጊ ጊዜያት ቤት ልቀቁ ውጡ የሚባሉትን እንግልቶች ይቀይራል ብዬ ያስባለሁ። ለአከራይ ብቻም ሳይሆን እንደ ሀገርም ነው ማየው። ለአከራዩ ፕሮቴክሽን አለው፣ ለተከራዩም ፕሮቴክሽን አለው። በውጭ በኩል በመንደር ውሎች እንደዚህ ጋራ መኖሪያ ቤቶች አካባቢ ያሉ የሚባሉ ውሎች አሉና ፈጽሞ የተከለከሉ ስለሆኑ ለነሱ ውሎች ሊገዛ አይገባም ተከራይ። አከራይም ደግሞ በእነዚህ ውሎች አከራይቶ አዋውሎ ቢገኝ እና እዚህ ከተቀመጠው ወይ ደግሞ መጀመሪያ በህጋዊ ውል ካዋዋለው እና ከሚያስከፍለው ሬት ውጪ ያስከፈለ ቢገኝ ተጠያቂ ይሆናል። ሁሉም አከራዮች ተከራዮቻቸውን ይዘው እኛ ወዳዘጋጀነው የውላቸውን ወደሚያድሱበት ወረዳዎቻቸው እና የመሶብ አንድ ማዕከል እንዲሁም ክፍለ ከተማ ሄደው ውላቸውን እንዲያድሱ በዚህ አጋጣሚ ማሳሰብ ፈልጋለሁ። የተዋዋሉበት ጊዜ ሲያልቅ መጥቶ ማደስ ነው፣ ያደሱበትን ማስታወቅ ነው። ወይንም የውል ጊዜው ያለቀ ከሆነ ዋጋ ባይጨምርም ውሉን ማደስ ስላለበት የቀድሞ ውሉንና ሌሎች አስፈላጊ ዶክመንቶችን ይዞ ወደ ቤቶች ልማትና አስተዳደር ጽሕፈት ቤት ይመጣሉ ማለት ነው። ለዚህ ውሉ ለሚቀጥለው 2 ዓመት ቀጣይ እንደሆነ እዛው አድሶ ይመለሳሉ። ቀጣይነት ይኖረዋል ማለት ነው። ይሄ ውል ከዛን ቀን ጀምሮ ለሌላ ሰው አከራይቶ ወይንም ከመጀመሪያው ተከራይ ጋር የውል ጊዜ አብቅቻለሁ ብሎ ለሌላ ሰው ቢያከራይ ዋጋ መጨመር አይችልም። ወይንም ደግሞ ያከራየው ሳያሳውቅ ቢቆይ የቀድሞ ያገኝ የነበረውን የቤት ኪራይ ለመንግስት ይከፍላል። ይሄ ባቆየ ቁጥር ወይንም ሌሎች ተጠያቂነቶች እየተጨመሩበት የሚሄድ ነው ማለት ነው። አብሮነትን በሚያበረታታ ፍቅርን፣ ወዳጅነትን በሚያበረታታ ያው ምን ያክል ጫና ሊደርስ እንደሚችል የሚታወቅ ነው። ለምሳሌ አንድን ተከራይ ከዚህ ስታስወጣው ወይንም ከአራዳ ስታስወጣው ወደ ኮልፌ ሲሄድ የልጆች ትምህርት ቤት አለ፣ እሱ ስራ አካባቢ አለ፣ መርጦ ነው የመጣውና ብዙ ነገሩ ይናጋል። ስለዚህ እነዚህን ከግምት ውስጥ አስገብተን አብሮነታችን የነበሩ የቆዩ ማህበራዊ መስተጋብሮቻችን ማጠናከር ነው። ከዚህ ውጪ በሆነ ሁኔታ ሲሆን ደግሞ የህግ ተከባሪነትና ተፈጻሚነት ነው። ውላቸውን ሳያድሱ ውላቸው ኤክስፓየርድ አድርጎ ግን ደግሞ አከራዩም ተከራዩም አብረው ኖረው እድሳት ሳይፈጽሙ 2 ወር ካደረጉ የ1 ወር የቤት ኪራይ ቅጣት አለ ማለት ነው። 3 ወር ካደረጉና ከ3 ወር በላይ ካደረጉ የ2 ወር የቤት ኪራይ አለ። አዲስ ተከራይ አስገብተው አዲስ ተከራይ ገብቶ ከተከራዩ ጋር ውል ካላደሱና ይሄ ደግሞ እንዲሁ ውላቸውን ካላስመዘገቡ ደግሞ ይሄም የ1 ወር ቅጣት አለው። ውል ያላቸው ውላቸውንም ሳያድሱ ተቆጣጣሪው አካል ተቆጣጣሪው በሁለት ምክንያት ይቆጣጣራል። አንዱ ጥቆማ ሲደርሰው፣ ሁለተኛ አሰስመንት በአሰስመንት ሄዶ ከደረሰበት ውል ያልታደሰ ውል ካገኘ ኦር ተከራይ ኖሮ ደግሞ ውል ያልተመዘገበ ካገኘ ከ1 እስከ 3 ወር ድረስ የሚያደርስ ከ1 ወር እስከ 3 ወር ድረስ የሚደርስ የኪራዩን መጠን ቅጣት ይቀጣሉ ማለት ነው። ነዋሪው በተረጋጋ ህይወት ኑሮን መኖር ስላለበት መንግስት ደግሞ አንዳንድ አሰራሮች ላይ ጣልቃ ገብቶ ማረም ማስተካከል ማረጋጋት ያለበት ላይ ማረጋጋት ስላለበት በዘፈቀደ የሚጨመሩ ዋጋዎች መኖር ስለሌለባቸውና የዛሬ 2 ዓመት ውል ስናዋውላችሁ ይሄንኑም ማውቃችሁ ስለሆነ ውላችሁን የፈረማችሁት ተከራይም አከራይም 2 ዓመት ሲቀመጥ እዛ ቦታ ላይ ደላላ ናውጣ ሊለው አይችልም፣ ዋጋ ጨምር ሊል አይችልም። ያው አከራዮችን የተሻለ ዋጋ አግኝቼልሃለውና አንተ ጋር ያለውን ተከራይ አስወጥተ ሌላ ላምጣልህ ብለው 2% ከተከራዩም ካከራዩም የሚቀበሉበት ምንም አሰራር የለም ማለት ነው። ይሄንን አሰራር ነው የሰበረው። ተከራዩም ደግሞ ከዚህ ቤት ወጥቶ ሌላ ቦታ ሲገባ 2% ይከፍላል ለደላላ። ለምን? እዛኛው ቤት ላይም ደግሞ ደላላ ፈልጎለት ያገኘውን ቤት ስለሆነ ማለት ነው። አከራዩም በተመሳሳይ 2% ለደላላ ይከፍላል። ተከራዩም 2% ለደላላ ይከፍላል። ይሄ ሚኒመም ነው፣ ማክሲመም አይደለም። ይሄንን አሰራር ነው የሰበረው ይሄ መመሪያ፣ ይሄ አዋጅ። ደላሎች እንደፈለጉ እንዳይፈነጩ፣ እንደፈለጉ የገቢ ምንጫቸው የደሃውን ደሞዝ የደሃውን ገቢ የነሱ የገቢ ምንጭ እንዳይሆን ነው የተደረገው። ይሄ አፕሪሼት የሚደረግ ነው እውነት ለመናገር።
ስራው ሲጀመር የተከራይ ምዝገባ ሲጀመር ከአከራዩም በላይ ጩኸት የነበረው ደላሎች ላይ ነው። ምክንያቱም እንዳነሳሁት ነው ቢያንስ 2 ዓመት አንድ ሰው አንድ ቦታ ላይ የመቀመጥ እድል ካለው 2 ዓመት ለደላላ የሚከፍለው ነገር የለም ማለት ነው። ይሄ ማለት ግን ተከራዩ መብቱን በአግባቡ አውቆ በመብቱ መኖር ሲጀምርና ሲችል ጥናቱ በጣም አስፈላጊነቱ ሁላችንም ልናውቀው ይገባል የሚለውን ለማንሳት ፈልጌ ነው። ህጉ ለተከራይም ለአከራይም እኩል ባላንስ የሚያደርግ ነው። ተከራይም እንዳነሳሁት ላልተፈለገ ወጪ እንዳይዳረግና መክፈል ባለበት ልክ ወይም አፎርድ በሚያደርገው ልክ አቅሙን አውቆ ተከራይቶ እንዲኖር የሚያስችልና ውጣ ግባ እንዳይባል ክልከላዎች ያስቀመጠ፣ አከራይም ደግሞ ቤቱን በአግባቡ የሚይዝለት ቅድም ሲነሳም እንደነበር ውሎቻችን ላይ መለስ ብለን ብናየው ውሎቻችን ላይ ህግጋቶች አሉ። ለምሳሌ ቅድም ሲያነሱ የነበሩ አንድ ወንድም ቤቴን አፈራርሶ እንደዚህ አድርጎ አቆሽሾ እንደዚህ የሚል ነገር ተነስተዋል። ውሉ ላይ ግን ምንድነው የሚለው? የመብራት ማን ነው የሚከፍለው? በውሉ መሰረት አከራይ ከሆነው የመብራት የሚከፍለው የመብራት አከራይ ይከፍላል፣ የውሃ አከራይ ይከፍላል የሚል ስፔሲፊካሊ የተቀመጠ ነገር ነው ማለት ነው። ለሱ ተገዢ ናቸው አከራዩም ተከራዩ። ከዛ ብላክ ኤንድ ዋይት የተቀመጠው ነገር ደግሞ ቤቱን በተቀበለበት አግባብ ያስረክባል ነው የሚለው። ይሄ ማለት ቀለም ቀብቶ አድሶ ከሆነ አከራዩ ያስረከበው ለተከራዩ እሷን አድርጎ ነው የሚወጣው ከዛ ቤት። ይህንን የማድረግ ግዴታ አለበት ተከራይ። ይህንን የማስጠበቅ ደግሞ መብት አለው አከራይ። ውሃና መብራት ያው እንዲወጣላቸው ውጣ ብለው ባይሉም አከራዮች እንዲወጣላቸው ውሃና መብራት እየቆረጡ ካለ ልክ አይደለም። ዊ አር ኢትዮጵያውያን እርስ በርስ ተሳስበን ተዛዝነን ነው መኖር ያለብን እንጂ እንደዚህ አይነት አስገዳጅ ነገር ማድረግ በጣም ተገቢ አይደለም፣ ትክክል አይደለም። ለዚህ ነው ቅሬታ ይህንኑ ስራ ሊሰራ የተሰየመ ኮሚቴ ያለው። የመጀመሪያው ደረጃ ቤቶች ላይ ነው ቅሬታ የሚቀርበው። ወረዳ ቤቶች ነበር፣ አሁን ቤቶች የለም። ቅድም አባታችን አንዳንድ ነገር ሲያነሱ ነበር፣ ቤቶች ወረዳ ያለ ሲሉ ነበር። ወረዳ መዋቅር የለንም፣ 1 ዓመት አልፎታል ወረዳ ላይ ያለው መዋቅር ከተጠፈ። ክፍለ ከተማ መዋቅር አለ፣ ቅሬታ እዛ ማቅረብ ይቻላል። ቅሬታው ትክክለኛ ተገቢነት ያለው ቅሬታ ነው ወይስ ተገቢነት የሌለው ቅሬታ ነው ብሎ ደግሞ ያየዋል። እታች ድረስ ወርዶ ቼክ ያደርጋል። ተገቢነት ያለው ቅሬታ ከሆነ ይፈታል። በተቻለ መጠን ተከራይና አከራይን የማስማማት ስራ አንዱ የማስማማት ስራ ስለሆነ ማለት የማግባባት ስራ ስለሆነ፣ ከዚህ ባሻገር ከሆነ ቤቶች ላይ የሚከሰስ ክስ ከሆነ ደግሞ ቤቶችን ለስትሪንግ ኮሚቴው ነው የሚከሰው። ወረዳ ላይ ያለ ስትሪንግ ኮሚቴ፣ ክፍለ ከተማ ላይ ያለ ስትሪንግ ኮሚቴ በየደረጃው እንደዛ እያለ እስከ ፍርድ ቤት ድረስ የሚሄድ ስልጣን ወይም መብት እንዳለው ለማንሳት ፈልጌ ነው። አለመግባባቶች የሚፈቱት በዚህ ልክ ነው። ከታች ጀምሮ ከወረዳ ጀምሮ እስከ ክፍለ ከተማ ድረስ ያለመግባባቶች የሚፈቱበት አሰራር አለ። እንደው ተከራይ በፈለገበት ስለፈነጨ ብቻ መሄድ አለበት የሚል እምነት የለም። አከራይም እንደዛው፣ ሁለቱም እኩል ተጠቃሚ መሆን አለባቸው። የአከራይና የተከራይ አዋጅ ደግሞ ለሁለቱም ፍትሃዊ አሰራርን ያስቀመጠ ነው። ከተማ ላይ ያለው የቤት አቅርቦት እና ፍላጎት ስለማይመጣጠን በተቻለ መጠን ያሉንን ቤቶች በአግባቡ መጠቀም ስላለብን፣ ከተማ ላይ ያለውን ቤት በአግባቡ መጠቀም ስላለብን፣ ተከራዩ ከተማ ውስጥ ያለውን ቤት መጠቀም መብት ስላለው ዜጋ ስለሆነ ይህንን ዜግነቱን ማስጠበቅ ደግሞ የመንግስት ኃላፊነት ስለሆነ በተቻለ መጠን በትንሹ 2 ዓመት አንድ ቦታ ላይ እንዲቀመጥ አዋጁ ያስቀምጣል ወይም ይደነግጋል። ይሄ አስገዳጅ ነው ማለት ነው። ከዋጋ ጭማሪ ጋር ተያይዞ መሀል ከተማ ላይና ማስፋፊያ አካባቢ ላይ ያለው ዋጋ የተለያየ ነው። ለምንስ 11.5% ለ2019 በጀት ዓመት ጭማሪ መንግስት ሲያውጅ እኩል ለምን አደረገው የሚል ሐሳብ ተነስቷል። በመጀመሪያ ልንግባባበት የሚገባን መሀል ከተማ ላይ መጀመሪያ ውል ስናከራይ የሰጠነው ዋጋ ማስፋፊያ ላይ ካለው ዋጋ አንድ አይደለም። መሀል ከተማ ላይ 30 ሺህ ብር ለአንድ ክፍል ቤት አከራይተን ከሆነ ለምሳሌ ልደታ ኮንዶሚኒየም ላይ ለስቱዲዮ 30 ሺህ ብር አከራይተን ከሆነ ምሳሌ ነው እያልኩ ያለሁት። አከራይተን ከሆነ አራብሳ ደግሞ ለስቱዲዮ 30 ሺህ ብር አናከራይ። የተለያየ ነው። አካባቢውን መነሻ ያደረገ ኪራይ ነው ተምናችሁ በራሳችሁ ጊዜ ያከራያችሁት ማለት ነው። ስለዚህ መጀመሪያ ላይ በራሳችሁ በተመናችሁት ዋጋ ነው እኛ ውላችሁን ኦፊሻል ያደረግንላችሁ፣ ውላችሁን ነው ህጋዊ ያደረግንላችሁ እንጂ የዋጋ ተመንኛ አልተመንላችሁም። ቤቶች የዋጋ ተመን አልተመንላችሁም። 10 ብር ነው ያከራየሁት ብላችሁ ካላችሁ 10 ብር ነው ያዘላችሁ።
1000 ብር ነው ብላችሁ ካላችሁ 1000 ብር ነው ያያዝንላችሁ። አንዳንድ ክፍለ ከተሞች ላይ እኮ ይታወቃል ያው ቤቱና የሰጣችሁት ውል ላይ ያስቀመጣችሁት የዋጋ ተመን ምንም የማይገጣጠም የማይመጣጠን እኮ ነው። ግን እሱን ያስጠበቅንላችሁኛ። ነገር ግን በሚቀጥለው የዋጋ ማሻሻያ ሲደረግ ደግሞ እንዳትጎዱ በሚገባ አዌርነስ እንፈጥረናል። በሚገባ ዋጋ ሲጨመር እዚህ ውል ላይ ነው የሚጨመርላችሁ፣ እናንተ የደበቃችሁት ላይ አይደለም፣ እንዳትጎዱ ብለን በሚገባ በተደጋጋሚ ከከተማ ጀምሮ ክፍለ ከተማም ወረዳ ላይም በሚገባ አዌርነሱን ፈጥረናል። መጀመሪያ ስታከራዩ ማስፋፊያ ላይና መሀል ከተማ ላይ በልዩነት እንዳከራያችሁት ሁሉ አሁንም ደግሞ እሱ ላይ ነው የሚጨመረው እንጂ ለማስፋፊያ ከፍ ያለ ለማስፋፊያ ዝቅ ያለ ለመሀል ከተማ ደግሞ ከፍ ያለ አላጠናንም። መነሻው ላይ ስለሆነ እየጨመርን ያለ ነው እንዳለ እሱን ይዞ ነው የሚቀጥለው የሚለውን ነገር እንድትይዙልኝ ፈልጌ ነው። አዲስ አከራዮችን በተመለከተ ያው መንግስት ያበረታታል። አዲስ የቤት ልማት እንዲሰፋ በጣም ነው የሚያበረታታው። በጣም እናበረታታለን። በመንግስት ብቻ ሳይሆን ቤት እየተገነባ ያለው ሁላችሁም እንደምታውቁት በግሉ ዘርፍም በስፋት የግሉ ዘርፍ የቤት ልማት ላይ ተሰማርቷል። ስለዚህ እነዚህ አዲስ ቤት የሚያከራዩ ወገኖችን ማበረታቻ አለው ደንቡ፣ አዋጁ፣ መመሪያው 4 ዓመት ተከራዩና አከራዩ ባመኑበት ልክኛ ባመናችሁበት ውል እንዳዋዋልናችሁ እነዚህም ደግሞ ባመኑበት ውላቸውን እንይዝላቸዋለን ማለት ነው። ለማበረታታት እሱ ዋና ስለሆነ ከዛ በኋላ ነው ከ4 ዓመት በኋላ ግን እሱ ህግ ሆኖ ይቀጥላል የሚለውን ነገር ለማስቀመጥ ፈልጌ ነው። ኦኬ ከዋጋ ጋር ተያይዞ አሁን 11.5 የተጨመረበት አግባብ ሳይንቲፊካሊ እንደሆነ ቅድም አጥኚውም በሚገባ ተንትነው አስቀምጠዋል። ግን ደግሞ ምን የተነሳ ሐሳብ አለ 11.5 ሳፎርድ እናደርጋለን ወይ ይችላል ወይ ተከራዩ የሚል ሐሳብ ደግሞ ተነስቷል። ጥናቱ ላይ በደንብ ሲያብራሩ በደንብ እንተናላሉም ካልሆነ በስተቀር አጥኛችን ከ20% በላይ ዋጋ ጭማሪ ያደረጉ አከራዮች አቨሬጅ ነው እየተናገርኩ ያለው 50%ም የጨመሩ ሊኖሩ ይችላሉ። እስከ 20% ድረስ የተጨመረበት ኢሬጉላርሊ ከህግ ከአሰራር ውጪ 20% የጨመሩ አከራዮች አሉ። እሱ ትክክል አይደለም ነው እያልን ያለን። በፍጹም ትክክል አይደለም። አማራጭ አጣ ተከራይ 20%ን ጭማሪ ተቀብሎ ዝም ብሎ ይሄዳል ማለት ነው። እሱ ልክ አይደለም። ፕራክቲስ ሊያደርገው ይገባል። መብቱን ፕራክቲስ ሊያደርግ ይገባል። መንግስት እንግዲህ አሰራሮችን ከማበጀት ውጪ ምን ማድረግ አለበት? አሰራሮች ላይ መሄድ ያለበት የሚጠቅመውንና የሚጎዳውን ነገር ለይቶ እሱን ተግባራዊ ማድረግ የባለቤቱ መብት ነው። መብታችሁን በደንብ ኤክሰርሳይዝ ልታደርጉ ይገባችኋል። 11.5% ግን በጣም ከፍ ያለ ነው ብለን እኛ አልወሰድንም። አትሊስት የፌደራል ጥናትን እንኳን ወስደን ተግባራዊ ብናደርግ እንደ ከተማ አስተዳደር ትንሽ የጋሸበ ስለሆነ ጥናታችን ላይ ስንከተው ትንሽ የጋሸበ ስለመሰለን እንደ ከተማ ይሄ አፎርድ ያደርገዋል ተከራዩ ብለን የወሰድነው የሚለውን እንድትይዙልኝ ፈልጌ ነው። ሌላው በጣም ከተነሱት ነገሮች ውስጥ አንዱ ውጣልኝ ስለው አልወጣም አለኝ ውጭልኝ ስላት እንደዚህ የሚል ነገር በጣም ተነስቷል በስፋትና እሱን አንድ ነገር ብናደርግ በጣም መልካም። አንደኛ 2 ዓመት ስለሞላው ብቻ ባናስወጣ ጥሩ ነው። 2 ዓመት ስለሞላው ብቻ ናውጣ እንደሱ ማለት እሱ ወጡ ማንን ልታከራዩ ነው? አከራዮችስ ደግሞ አከራዮች ማለት ነው። ተከራዮች እስከዛ ወጣችሁ የት? ይሄ ሰብአዊነትን መሰረት ያደረገ ስራ ብንሰራ እጅግ በጣም ጥሩ ነው ብዬ አስባለሁ። ስለዚህ ልናስወጣ ከሆነ ማድረግ የሚጠበቅብን ህግጋት አለ፣ ህግ አለ፣ አሰራር አለ። ምንድነው እሱም ቤቱን ከፈለገው አከራዩ አስቀድሞ የጽሁፍ ማስጠንቀቂያ ይሰጣል ነው የሚለው። የጽሁፍ ማስጠንቀቂያ መስጠት ይጠበቅብናል። ለሰውየው ለወረዳም መስጠት ይጠበቅብናል፣ ለቤቶች። ተከራዩን በተመሳሳይ ሊወጣ ከሆነ ከ2 ወር በፊት አስቀድሞ መስጠት አለበት ሊወጣ ስለሆነ። ምክንያቱም ስታነሱ አንዳንድ ወገኖች ስታነሱ ምን ብላችኋል? ጦረታችን ነው ብላችኋል። ትክክል ነው። ስለዚህ ሰደን ድንገት አንድ ሰው ለቅቄልሃለሁ ቤቱን ብሎ ቢወጣና ተከራይ እስከሚመጣ ድረስ 1 ወርም ግማሽ ወርም ከሚቸገር ያ አከራይ 2 ወር አስቀድሞ ኢንፎርም ማድረግ አለበት። ፎርማል በሆነ መልኩ ጽፎ ደብዳቤ ልክ አከራዩ ሊያስለቀቀው ከሆነ ማሳወቅ አለበት እንዳልነው ሁሉ ተከራዩን በተመሳሳይ ማሳወቅ ያስገድደዋል፣ አሰራሩ ያስገድደዋል። ይሄንን ብንይዝ እጅግ በጣም ጥሩ ነው። ነገር ግን በዚህ ሁሉ መካከል አከራዮች የተከራዩትን ቤት በአገባቡ ያልያዙ ከሆነ ለተከራዩበት ላልተገባ ነገር እያዋሉት ከሆነ
ወንጀል እየተፈጸመበት ካለ የቤት ኪራዩን በአግባቡ በየወሩ እየከፈሉ ካልሆነ እና ሌሎች ክልከላዎችን እየተገበሩ ከሆነ ተከራዮች አከራይ የማስወጣት መብት አለ። እነዚህን ስትሮንግ የሆኑ ኤቪደንሶች ማስረጃዎችን ይዞ መቅረብ ይችላል። ከዛ ያው ቅድም ሲነሳ እንደነበረ ከጉልሌ በግብረ ኃይል ነው የሚወጣው ማለት ነው። ለምን ግዴታውን አልፈጸመም ተከራዩ። እህታችን ከለሚኩራ ስታነሳው የነበረው ስላልደረስንበት ነው እንጂ ብትመጣ በአግባቡ ያው ዛሬ ክፍለ ከተማ የሚሄደው ዛሬ ነበር ስብሰባ ግቢ ስለተባልኩኝ ወደ ስብሰባ ገባው አለች እንጂ ያው በአሰራሩ መሰረት ውጣ ይባላል። የማይወጣ ከሆነ በግብረ ኃይል ነው የሚወጣው ማለት ነው። ምን ሲሆን ነው ግን እነዚህ አሁን የተናገርኳቸውን ነገሮች ግዴታውን ሳያከብር ሲቀር ይሄ ህግ ተግባራዊ ይደረግበታል የሚለውን ነገር ለማስቀመጥ ነው። ትግበራ ላይ በተደጋጋሚ ያነሳችሁት ማን ነው ይሄንን ስራ ተግባራዊ የሚያደርገው የሚል ትንሽ ሐሳብ ተነስተዋል እና ያው እኛንም ተግባራዊ የምናደርገው እኛና እናንተ ነው ተግባራዊ የምናደርገው። አሰራሮቻችንን በተቻለ መጠን ለማዘመን ብዙ ርቀት ሄደናል። ቆመን አልቀረንም። ያው የዛሬ 2 ዓመት ላይ ቆመን አልቀረንም። ትንሽ ወደፊት ለመራመድ ሞክረናል እና መሶብ አንድ ማዕከል ላይ አገልግሎቶቻችን ይሰጣሉ። 16 የሚሆኑ አገልግሎቶች መሶብ አንድ ማዕከል ላይ በቴክኖሎጂ በዘመናዊ ቴክኖሎጂ ይሰጣሉና